ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየዕለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል። ማክሰኞ ሐምሌ 9 2011 ዓ.ም ጤና ይስጥልኝ አድማጮቻችን፣ እንደምናመሻችሁ። በያላችሁበት መልካም ቆይታ እንመኛለን። የዓለም ዜና፣ የዜና መጽሔት እንዲሁም ሳምንታዊዎቹ ጤናና አካባቢ እንደዚሁም አውሮፓና ጀርመን ዝግጅቶች በቆይታችን ይቀርባሉ። የደቡብ ብሔር ብሔረሰቦችና ሕዝቦች ክልል ገዢ ፓርቲ የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ደኢህዴን መግለጫ ላይ የተሰበሰቡ የሕዝብ አስተያየቶችን ያካተተው ዘገባ የዓለም ዜናን የሚከተለው የምሽቱ የዜና መጽሔት ቀዳሚው ቅንብር ነው። በአማራ ዲሞክራሲያዊ ፓርቲ አዴፓ የትናንቱ የእጩ ርዕሰ መስተዳድር ምርጫ ላይም አስተያየት ሰብስበናል። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት በሀገሪቱ ወቅታዊ ሁኔታ ላይ መግለጫ ሰጥቷል። ዝርዝሩ በዜና መጽሔት ይቀርባል። ትናንት በዓለም አቀፋዊና ወቅታዊ ጉዳዮች ላይ የተነጋገረው የአውሮፓ ህብረት አባል ሀገራት ሚኒስትሮች ስብሰባ ሌላው ዜና መጽሔት የሚያተኩሩበት ጉዳይ ነው። ጤናና አካባቢ በዘልማድ የሚጥል በሽታ የሚባለውን ህመም ምንነት ያስቃኘናል። አውሮፓና ጀርመን ደግሞ በዛሬው አዲስ የአውሮፓ ህብረት ኮሚሽን ፕሬዝዳንት ምርጫ ላይ ያተኩራል። ስርጭታችን በራዲዮ በ13780 ኪሎ ሄርዝ 22 ሜትር ባንድ እና በ11995 ኪሎ ሄርዝ 25 ሜትር ባንድ ላይ ይደመጣል። የራዲዮ ስርጭታችን አዲስ አበባ በሚገኘው ኢትዮ ኤፍኤም 107.8 ላይ ይደመጣል። ስርጭታችን በሳተላይት የምትከታተሉት ደግሞ በአረብ ሰዓት በበድር 4 በ11996 ሜጋሄርዝ DW2 26 ዲግሪ ኢስት ሆሪዞንታል ላይ ታገኙናላችሁ። በናይል ሳት 201 በ11976 ሜጋሄርዝ DW2 7 ዲግሪ ዌስት ቨርቲካል ላይ እንገኛለን። ስርጭታችንን በቀጥታ ከድረገጻችን ወይንም DW Amharic በተባለው አፕሊኬሽን በተንቀሳቃሽ ስልክና ታብሌትም መከታተል ይቻላል። የቀጥታ ስርጭታችን በፌስቡክም ይተላለፋል። DW Amharic ብላችሁ ፈልጉን። በድጋሚ መልካም ቆይታ እየተመኘው መስመሩን የዓለም ዜና ለሚያቀርብልን ለተስፋ ለሞልደየ ሰለቃለሁ። የDW ዜና በቅድሚያም ዋና ዋና ርዕሶቹ። የጨፌ ኦሮሚያ ምክር ቤት የክልሉን 7 ቢሮ ኃላፊዎች ሹመት ዛሬ አጸደቀ። ምክር ቤቱ የክልሉን መገናኛ ብዙሃንና የመንገዶች ባለስልጣን በዋና ዳይሬክተርነት የሚመሩ ግለሰቦችንም ሾሟል። 10 የቱርክ መርከበኞች በናይጄሪያ የባህር ጠረፍ በታጣቂዎች መታገታቸው ተነገረ። መርከበኞቹ የታገቱት ከካሜሮን ወደ አይቬሪ ኮስት በመጓዝ ላይ እንዳሉ ነበር። ከኤችአይቪ ጋር በተያያዘ የሚከሰት ሞት ከ9 ዓመት በፊት ከነበረው ጋር ሲነጻጸር በ1/3 መቀነሱን የተባበሩት መንግስታት ድርጅት አስታወቀ። በሽታውን ለማጥፋት የሚደረገው ዓለም አቀፍ ጥረት የገንዘብ ድጋፍ በመጥፋቱ ምክንያት መዳከሙንም ገልጿል። ዜናው በዝርዝር። ካለፈው እሁድ ጀምሮ ስብሰባውን ሲያካሂድ የቆየው የጨፌ ኦሮሚያ ምክር ቤት የክልሉን 7 ቢሮ ኃላፊዎች ሹመት ዛሬ በማጽደቅ ተጠናቀቀ። ምክር ቤቱ የክልሉን መገናኛ ብዙሃንና የመንገዶች ባለስልጣን በዋና ዳይሬክተርነት የሚመሩ ግለሰቦችንም ሾሟል። የቢሮ ኃላፊዎቹና የተቋማት መሪዎቹን ለሹመት ያቀረበው የኦሮሚያ ክልልን እያስተዳደረ ያለው የኦሮሞ ዲሞክራቲክ ፓርቲ ኦዲፒ ነው። በኦዲፒ የማዕከላዊ ኮሚቴ ጽህፈት ቤት ኃላፊ አቶ አዲሱ አረጋ አቅራቢነት የክልሉ ምክር ቤት ሹመታቸውን ያጸደቀላቸው ኃላፊዎች የክልሉ የጸጥታና አስተዳደር፣ የውሃ፣ የንግድ፣ የባህልና ቱሪዝም፣ ሰራተኛና ማህበራዊ ጉዳይ እንደዚሁም የኢንተርፕራይዝና ኢንዱስትሪ ልማት ቢሮዎችን የሚመሩ ናቸው። የኦሮሚያ ህብረት ሥራ ማህበራት ማስፋፊያ ኤጀንሲ ኃላፊ ሹመትም በዛሬው የጨፌው ስብሰባ ጸድቋል። የኦሮሚያ ብሮድካስቲንግ ኔትወርክ ኦቢኤን የተሰኘውን የክልሉን መገናኛ ብዙሃን በዋና ዳይሬክተርነት እንዲመሩ ዛሬ የተሾሙት አቶ ዝናቡ አስራት ናቸው። የኦሮሚያ ብሮድካስቲንግ ኔትወርክን ባለፈው መስከረም ወር እንዲመሩ ተሾሞ የነበሩት አቶ መሐመድ አዴሞ ከወራት በኋላ ከኃላፊነታቸው መነሳታቸው ይታወሳል። የኦሮሚያ ክልል ምክትል ርዕሰ መስተዳደርን ከወራት በፊት የተረከቡት አቶ ሽመልስ አብዲሳ ይዘውት የነበረው የኦቢኤን የቦርድ ሰብሳቢነት ቦታም አዲስ ተሿሚ አግኝቷል። የክልሉን መገናኛ ብዙሃን በቦርድ ሰብሳቢነት እንዲመሩ ዛሬ የተሾሙት ዶክተር ቶላ በሪሶ ናቸው። በማዕከላዊ ናይጄሪያ ባለ 3 ፎቅ የመኖሪያ ህንጻ ተደርምሶ 13 ሰዎች መሞታቸውን የአደጋ ጊዜ ሰራተኞች አስታወቁ። ህንጻው የተደረመሰው በአካባቢው ዶፍ ዝናብ መጣሉን ተከትሎ ነው።
ትላንት ሌሊት የተደረመሰው ህንፃ በጆስ ከተማ የሚገኝ መሆኑን የፈረንሳይ ዜና አገልግሎት ዘግቧል። የአደጋ ተከላካይ ባለስልጣናት አደጋው የደረሰው በስራ ሰዓት መሆኑን ገልጸዋል። የነፍስ አድን ሰራተኞች ከህንፃው ፍርስራሽ ውስጥ ያሉ ሰዎችን ህይወት ለማትረፍ ሌሊቱን ሙሉ ሲረባረቡ ቆይተዋል። አንድ የቀይ መስቀል ኃላፊ እንደተናገሩት ከአደጋው የተረፉ 7 ሰዎች ወደ ሆስፒታል የተወሰዱ ሲሆን የ13 ሰዎች አስክሬንም ከፍርስራሹ ስር ተገኝቷል። በጆስ ከተማና አካባቢው ላለፉት 3 ቀናት የጣለው ኃይለኛ ዝናብ ለህንፃው መደርመስ ምክንያት እንደሆነ ተዘግቧል። አደጋው በደረሰበት የመኖሪያ ህንፃ ላይ ተጨማሪ ወለሎች በቅርብ ዓመታት እንደተጨመሩበት የአካባቢው ነዋሪዎች ተናግረዋል። 10 የቱርክ መርከበኞች በናይጄሪያ የባህር ጠረፍ በታጣቂዎች መታገታቸውን የሀገሪቱ የዜና አገልግሎት ዘገበ። መርከበኞቹ የታገቱት ፓስኮይ የተሰኘው የቱርክ ዕቃ ጫኝ መርከብ ላይ ትላንት ምሽት ጥቃት ከተፈጸመ በኋላ መሆኑን አናዶሉ የተሰኘው የቱርክ መንግስታዊ የዜና ወኪል አስታውቋል። የመርከቡ ባለቤት የሆነው ካዲጉሉ ዴዚንችሊክ የተሰኘው ድርጅት በዕቃ ማጓጓዣው ላይ ጥቃት የደረሰው በባህር ላይ ዘራፊዎች ነው ብሏል። መርከቡ ከካሜሮን ተነስቶ ወደ አይቬሪ ኮስት በመጓዝ ላይ እንዳለ ጥቃቱ መፈጸሙንም ገልጿል። ጭነት እንዳልያዘ በተነገረለት የዕቃ ማጓጓዣው መርከብ ውስጥ 18 መርከበኞች እንደነበሩ ማንነቱ እንዳይገለጽ የጠየቀ የድርጅቱ ሰራተኛ ለአናዶሉ ዜና ወኪል ተናግሯል። የቱርክ መገናኛ ብዙሃን ከታገቱት 10 መርከበኞች 2ቱ ተለቀዋል ቢሉም የድርጅቱ ሰራተኛ ግን ዘገባዎቹን አስተባብሏል። የቱርክ መርከበኞችን የጫነ መርከብ በናይጄሪያ መያዙን ያረጋገጡት የቱርክ ገዢ ፓርቲ ቃል አቀባይ ኦማር ቼሊክ ዝርዝር መረጃ ከመስጠት ግን ተቆጥበዋል። የቱርክ ባለስልጣናት ጉዳዩን በቅርበት እየተከታተሉት እንደሆነም ቃል አቀባዩ ገልጸዋል። ይህ ዶይቸ ቬለ ዲደብሊው ራዲዮ ጣቢያ ነው። ከኤችአይቪ ጋር በተያያዘ የሚከሰት ሞት ከ9 ዓመት በፊት ከነበረው ጋር ሲነጻጸር በ1/3 ቀንሷል ተባለ። በዓለም አቀፍ ደረጃ በኤድስ የሚሞቱ ሰዎች መቀነሳቸውን ዛሬ ይፋ ያደረገው የተባበሩት መንግስታት ድርጅት የገንዘብ ድጋፍ በመጥፋቱ ምክንያት በሽታውን ለማጥፋት የሚደረገው ዓለም አቀፍ ጥረት መዳከሙን አስታውቋል። የኤድስ ስርጭትን የሚከታተለው የተባበሩት መንግስታት ድርጅት ተቋም ዛሬ ባወጣው ዓመታዊ ዘገባው እንደገለጸው በጎርጎሮሳዊ 2018 ከበሽታው ጋር በተያያዘ የሞቱ ሰዎች ቁጥር 770 ሺህ ነው። የሟቾቹ ቁጥር በጎርጎሮሳዊ 2010 ከነበረው በ1/3 መቀነሱንም አመልክቷል። በአሁኑ ወቅት በመላው ዓለም 38 ሚሊዮን የሚጠጉ ሰዎች ከኤችአይቪ ጋር እንደሚኖሩ የጠቆመው የተመድ ዘገባ ከነዚህ ውስጥ 23.3 ሚሊዮን ያሉ የጸረ ኤችአይቪ ኤድስ ሕክምና ያገኛሉ ብሏል። ይህም እስከ ዛሬ ከነበረው የተጠቃሚ ቁጥር ከፍተኛው ነው ተብሎለታል። የኤድስ ስርጭት ከፍ ብሎ በሚታይበት ከሳራ በታች ባለው የአፍሪካ ክፍል በበሽታው የሚሞቱ ሰዎች ቁጥር ቀንሶ ቢታይም በሰሜን አፍሪካ፣ በመካከለኛው ምስራቅና በምስራቅ አውሮፓ ጨምሯል ተብሏል። የየመን ተፋላሚ ወገኖች አዳጊዎችን አስገድደው ወታደር እንደሚያደርጓቸው አንድ የሰብአዊ መብት ተሟጋች ድርጅት አጋለጠ። ድርጅቱ ዛሬ ባወጣው ሪፖርት እንደገለጸው በየመን የእርስ በርስ ጦርነት ከ1000 የሚልቁ አዳጊዎች ተሳትፈዋል። ሙዋታና ለሰብአዊ መብቶች የተሰኘ የየመን መንግስታዊ ያልሆነ ድርጅት ዛሬ በፓሪስ ይፋ ባደረገው ሪፖርቱ በጎርጎሮሳዊ 2018 ብቻ 1117 አዳጊዎች በተለያዩ ቡድኖች ለጦርነት ተመልምለዋል። ምልምሎቹ ዕድሜያቸው 17 ዓመትን እንኳን ያልተሻገረ መሆኑንም ጠቁሟል። አብዛኞቹን አዳጊዎች ለጦርነት የተጠቀሙት የሁቲ አማጽያን እንደሆኑም ሪፖርቱ አጋልጧል። አዳጊዎቹ ለውጊያ፣ ለኬላዎች ጥበቃና ለወታደሮች ቁሳቁስ አቅራቢነት በሁሉም ቡድኖች መጠቀሚያ ይሆናሉ ብሏል ሪፖርቱ። የሰብአዊ መብት ተሟጋች ድርጅቱ ሊቀመንበር ራዲያ አልሙትዋከል በየመን እየታዩ ያሉ የሰብአዊ መብት ጥሰቶች አላስፈላጊና ማስቀረትም የሚቻሉ ቢሆንም ተፋላሚ ወገኖችን የሚጠይቃቸው ባለመኖሩ ተባብሰው መቀጠላቸውን ለጋዜጠኞች እንዲህ ተናግረዋል። ይህን የሚያደርጉበት ምክንያትም ግድ ስለማይሰጣቸው ነው። ተጠያቂ እንደሚደረጉ አይሰማቸውም። ተጠያቂነት ማስፈን የሚችል ጠንካራ ስልጣን ያለው ዓለም አቀፍ ምርመራ የሚያስፈልገውም ለዚህ ነው። ምንም እንኳ በየመን ጦርነት ያለ ቢሆንም ይህ ሁኔታውን የተለየ ያደርገዋል። የመን አስከፊ የሰብአዊ ቀውስ ውስጥ መሆን የለባትም። አሁን አስከፊ የሰብአዊ ቀውስ ውስጥ ያለችው በጦርነቱ የሚሳተፉ ሁሉም ወገኖች ምንም ግድ ስለማይሰጣቸው ነው። በየመን ከጎርጎሮሳዊ 2012 ጀምሮ እየተካሄደ ባለው የእርስ በርስ ጦርነት 70 ሺህ ሰዎች ተገድለዋል። ዮርዳኖስ ከ2 ዓመት በኋላ በኳታር አዲስ አምባሳደር ዛሬ ሾመች።
ሹመቱ የሻከረውን የሁለቱን ሀገራት ግንኙነት ለማደስ ያለመ እርምጃ ነው ተብሎለታል። ዮርዳኖስ ከኳታር ጋር ግንኙነታቸውን ያቋረጡ የፋርስ ባህረ ሰላጤ ሀገራትን በመደገፍ ከኳታር ጋር የነበራትን ዲፕሎማሲያዊ ግንኙነት አቀዛቅዛ ቆይታለች። ሀገሪቱ የዛሬ 2 ዓመት ግድም በኳታር የነበሯትን አምባሳደር እስከ ማስወጣት ድረስ ተጉዛለች። ዛሬ ይፋ በተደረገው ንጉሳዊ ድንጋጌ መሰረት ዮርዳኖስ የረጅም ጊዜ የሥራ ልምድ ያላቸውን ዘይድ አልላዋዚ የተሰኙ ዲፕሎማትን በኳታር መድባለች። ኳታር ባለፈው ዓመት ለዮርዳኖስ የ$500 ሚሊዮን የእርዳታ ማዕቀፍ የመስጠት ዕቅዷን ይፋ አድርጋ ነበር። ከኳታር ጋር የተቃቃሩት የገልፍ ባህረ ሰላጤ ሀገራት በኢኮኖሚ ቀውስ ምክንያት የሕዝብ ተቃውሞ የገጠማትን ዮርዳኖስን ለመታደግ በሚል ከቀናት በኋላ $2.5 ቢሊዮን ለመስጠት ቃል መግባታቸው ይታወሳል። ቃሏን የጠበቀችው ኳታር ባለፉት ወራት ለዮርዳኖሳውያን ተጨማሪ የሥራ ዕድሎችን የፈጠሩ ፕሮጀክቶችን በገንዘብ ደግፋለች፣ መዋለ ንዋይንም አፍስሳለች። ይህ ዶይቸ ቬለ DW ራዲዮ ጣቢያ ነው። ዜናውን ከማብቃታችን በፊት ዋና ዋና ርዕሶቹን በድጋሚ የጨፌ ኦሮሚያ ምክር ቤት የክልሉን 7 ቢሮ ኃላፊዎች ሹመት ዛሬ አጸደቀ። ምክር ቤቱ የክልሉን መገናኛ ብዙሃንና የመንገዶች ባለስልጣን በዋና ዳይሬክተርነት የሚመሩ ግለሰቦችንም ሾሟል። 10 የቱርክ መርከበኞች በናይጄሪያ የባህር ጠረፍ በታጣቂዎች መታገታቸው ተነገረ። ከኤችአይቪ ጋር በተያያዘ የሚከሰት ሞት ከ9 ዓመት በፊት ከነበረው ጋር ሲነጻጸር በ1/3 መቀነሱን የተባበሩት መንግስታት ድርጅት ዛሬ አስታወቀ። የምሽቱ የዓለም ዜና በዚሁ